አመሰግናለሁ። ዶክተር ገነቱ ዳኛው እባላለሁ። በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። ዛሬ እንድናየው የፈለኩት ነገር ቲቪን በተመለከተ ይሆናል። ቲቪ በአይን በማይታይ የማይኮባክቴሪየም ቱበርኩሎሲስ የሚባል የባክቴሪያ አይነት የሚመጣ የህመም አይነት ነው። ባክቴሪያ በተፈጥሮው ሳይዙ በጣም ትንሽ በመሆኑ የተነሳ የሰው ልጅ በሚናገርበት ጊዜ፣ በሚስልበት ጊዜ እና በሚያነጥስበት ጊዜ ከሰውነቱ የሚለቀቁ በአይን የማይታዩ ፓርቲክሎች አሉ። በነዛ አማካኝነት ወደ አየር ይለቀቃሉ። እነዛ ባክቴሪያ አየር በምናስገባበት ጊዜ ወደ ሳምባችን በመግባት የሚተላለፍ የበሽታ አይነት ነው። ለዚህ በሽታ በዋናነት ሊያጋልጡ የሚችሉ ምክንያቶች የተለያዩ ምክንያቶች አሉ። ለምሳሌ ተጓዳኝ ሌላ የህመም አይነቶች እንደ HIV፣ የስኳር በሽታ፣ ግፊት፣ የኩላሊት እንዲሁም ካንሰር በሽታና እንዲሁም ለሱ የሚወስዱ መድኃኒቶች ላይ በዋናነት የመከሰት እድሉ ከፍተኛ ነው። ከዛ በተጨማሪ ማንኛውንም የእድሜ ክልልና ማንኛውንም ሰው ሊያጠቃ የሚችል ህመም ነው። ይህ የቲቪ በሽታ የተለያዩ የሰውነት ክፍሎችን ሊያጠቃ ይችላል። በዋናነት የሚታወቀው የሳምባን ነው። ከዛ ውጭ ግን ሌሎች የሰውነታችን ክፍሎች እንደ አጥንት፣ አንጀት ክፍል፣ ቆዳ እና የተለያዩ ጭንቅላትም በተጨማሪ ሊያጠቃ ይችላል። በዋናነት እስከ 87% የሚሆነው ሳምባን ያጠቃል። ሌሎች ተጓዳኝ ህመም ያለባቸው ሰዎች ላይ ሲሆን ደግሞ ከሳምባ ውጭ የመከሰት እድሉም በዛው ልክ ይጨምራል ማለት ነው። በአጠቃላይ በዓለም ሆነ እንደ ሀገራችን ስርጭቱን ስንመለከት በዓለም አቀፍ ደረጃ የዓለም ጤና ድርጅት በቅርቡ ካወጣው ሪፖርት አንጻር በዓለም እስከ 11 ሚሊዮን የሚሆኑ ህዝቦችን የሚያጠቃ ህመም ነው። እንደ ሀገራችን ስንመጣ ደግሞ ቢያንስ ከ100,000 ማህበረሰብ ውስጥ እስከ 146 የሚሆኑት የቲቪ ህመም ይገኝባቸዋል ተብሎ ይገመታል። ከነዚህ ውስጥ ከ100 ሺዎች እስከ 19 የሚሆኑትን ደግሞ እስከ ሞት ድረስ ሊያደርስ ይችላል ተብሎ ይታመናል። ስለዚህ በማህበረሰባችን ዘንድ ቲቪን በተመለከተ የተለያዩ ክፍተቶች አሉ። በእርግጥ ከጊዜ ወደ ጊዜ እየተሻሻለ የመጣ ነገር ቢሆንም ለመተላለፊያ መንገዶቹ በተለይ ክፍተት አለ። ስለዚህ ማህበረሰባችን ቲቪ የሚተላለፍበትን መንገድ እንዲሁም መድኃኒትም በትክክል በመውሰድ መዳን እንደሚቻል ግንዛቤ መፍጠር ያስፈልጋል። አንድ ሰው በቲቪ ከተያዘ በኋላ የሚያሳያቸው ምልክቶች ይኖራሉ። እነዚህ ምልክቶች እንደ የተጎዳው የሰውነት ክፍል ሊለያዩ ይችላሉ። በዋናነት የሚጠቀሰው የሳምባ ህመም ስለሆነ አብዛኛውን ጊዜ የሚመጡት በሳል ነው። ማታ ማታ በጣም ልብስ እስከሚያጠምቅ ድረስ የሚደርስ ላብም ይኖራል። ሙቀት፣ የሰውነት ክብደት መቀነስ በሂደት ይኖራል። በዋናነት ይሄ ሳሉ ከ2 ሳምንትና ከዛ በላይ የሚቆይ አይነት ከሆነና አከታው ደም የመቀላቀል እድል ካለው በተለይ ቲቪ የመሆን እድሉ ይጨምራል ማለት ነው። ስለዚህ እነዚህ አይነት ምልክቶችን በምናይበት ጊዜ ወደ ጤና ተቋማት ሄደው ምርመራ ማድረግና ከተገኘም ደግሞ በትክክል መታከም ስለሚቻል መድኃኒቶቹን በአግባቡ መውሰድ ይጠበቃል። ከመተላለፊያ መንገዶቹ ውስጥ ስናይ በዋናነት የሚተላለፈው የአየር ወለድ የሚባል ነው። ምን ለማለት ነው? ቲቪ ያለበት ሰው ሲያስል፣ ሲያነጥስ ወይም ደግሞ ሲናገር ወደ አየር በሚለቀቁ ባክቴሪያዎች አማካኝነት ወደ ሌላ ሰው ደግሞ አየር ሲያስገባ ይተላለፋል ማለት ነው። ስለዚህ የቲቪ የመሆን በተለይ እንደዚህ የሚያስሉ አይነት ነገር ህመሞች ያለበት ሰው ጥንቃቄ ማድረግ፣ ለምሳሌ ማስክ መልበስ ሊሆን ይችላል። በሰው ጋር በተሰበሰበበት ጊዜ የመሰራጨት እድሉን ለመቀነስ ያክል ጥንቃቄ ማድረግ፣ ሲያስል ምናምን እንደዚህ ጥንቃቄ ማድረግ ያስፈልጋል። ስለዚህ ዋና መተላለፊያ መንገዱ ወደ አየር በሚለቀቁ ሰው ልጅ በሚተነፍስበት፣ በሚናገርበት፣ በሚያስልና በሚያስነጥስበት ጊዜ ይከሰታል። ሌሎች የመተላለፊያ መንገዶች ብዙም ያን ያክል ነው የመተላለፍ እድላቸው በጣም ዝቅተኛ ነው። በዋናነት መተላለፊያው በዚህ ነው። መተላለፊያ መንገዶችን ያክል ካልን ሌሎች እነዚህ የቲቪ ምልክት የሚያሳይ ሰው ወደ ጤና ተቋም ሄዶ ግላዊ ታሪክ
እና አካላዊ ምርመራዎቹን ካደረገ በኋላ ወሳኝ የሚሰሩ ምርመራዎች አሉ። እንደ አክታ ምርመራ፣ ራጅ እና ሌሎች የደም ውስጥ በደም የሚሰሩ ምርመራዎችን በማካሄድ የቲቪን በሽታ ማወቅ ይቻላል። ቲቪ መሆኑ ከተረጋገጠ በኋላ እንደ ሰውነት ክፍል ያጠቃው የሰውነት ክፍል አንፃር የሚታዘዘው መድኃኒትም የሚወሰደው ጊዜ ሊለያይ ይችላል። ለኮመንሊ ለምሳሌ የሳምባ ቲቪ ከሆነ እስከ 6 ወር 4 አይነት መድኃኒቶች በአንድ እሁድ ሆኖ የሚሰጡ መድኃኒቶች አሉ። እነሱን በመውሰድ ሙሉ ለሙሉ ከቲቪ መዳን ይቻላል። ሌላው እንደ አጥንትና የጭንቅላት ላይ የሚከሰቱ የቲቪ አይነቶች መድኃኒቱ ተመሳሳይ ነው። ነገር ግን የሚወስደው የጊዜ ርዝማኔ ከሳምባ በተለየ ትንሽ ጨመር ያለ ነው። እስከ 1 ዓመት ሊደርስ የሚችል ጊዜ ይወስዳል ማለት ነው። ስለዚህ ዋናው በየቀኑ ከሚያጋጥሙን በማህበረሰቡ ዘንድ ከምናያቸው ክፍተቶች አንዱ መተላለፊያ መንገዶቹ ላይ ትንሽ የግንዛቤ እጥረት አለ። እሱ ላይ በተለይ የሰው መጨናነቅ ያለባቸው ቦታዎች ላይ ለምሳሌ በመኪና በሚሄዱበት ረዘም ያለ ጊዜ ለረጅም ጉዞ የሚሄዱ ሰዎች፣ ትምህርት ቤት ላይ እንዲሁ ማረሚያ ቤቶች አካባቢ ቲቪ የመተላለፍ እድሉ በጣም ከፍተኛ ነው። ምክንያቱም በተለምዶ በተለይ መኪና ላይ የሳምባ ምች ወይም ደግሞ ይሄ የአየር ንፋስ ይመታኛል በሚል መስኮት ያለ መክፈት ልምድ አለና እንደዛ ስለሆነ የመተላለፍ እድሉን በጣም ይጨምረዋል። ስለዚህ በመንገድ በምንሄድበት ጊዜ መስኮት መክፈት፣ ቤት ላይም እንደዚሁ በቂ የሆነ መስኮት እንዲኖረው ይፈልጋል፣ ንጹህ አየር እንዲገባ ማለት ነው። ሌሎች ለምሳሌ አሁን ትምህርት ቤት ላይ፣ ማረሚያ ቤቶች ላይም እንደዛው መስኮት በቂ አየር ዝውውር እንዲኖር ማድረግ ያስፈልጋል የቲቪ መተላለፍን ለመቀነስ ያክል። ሌላው መድኃኒት አወሳሰድ ላይም እንደዚሁ የተወሰነ ክፍተቶች ይታያሉ። ለተወሰነ ጊዜ ወስዶ ሙሉ ለሙሉ እንደ ሌሎች ኢንፌክሽኖች ቶሎ ሚድን ስለሚመስላቸው የማቋረጥ እና ወደ ሌላ እንትን የመሄድ አዝማሚያዎች ይታያሉ። ስለዚህ በትክክል ለተባለው ጊዜ የቲቪ መድኃኒት መውሰድ ያስፈልጋል። ከዛ ውጪ ቲቪ ሙሉ ለሙሉ መዳን የሚችል ነው። በተለይ ቶሎ ምልክቶቹ እንደታዩ መጥቶ ከተመረመረና መድኃኒቱን በትክክል ከወሰደ ሙሉ ለሙሉ መዳን የሚቻል በሽታ ነው። መከላከያ መንገዶች፣ አንዳንድ መከላከያ መንገዶች ይኖራሉ። አንደኛው በህፃንነት ጊዜ የሚሰጥ ክትባት ነው። ይህ በዋናነት ለህፃናት ይሰራል። BCG ቫክሲን የምንለው ማለት ነው። እሱን በማድረግ እንዳልኩት ቅድም ለምሳሌ የቲቪ የተጠረጠረ ሰው ካለ የመተላለፍ እድሉን መቀነስ መቻል። ሌላው ምልክቶቹ ከታዩ ቶሎ በፍጥነት ወደ ሕክምና ቦታዎች ሄዶ በመመርመር ራሱ ለሌላ ሰው የሚያስተላልፍ እድሉን ይቀንሳል ማለት ነው። አንዳንድ ጥናቶች እንደሚያሳዩት አንድ ሰው ቲቪ በሽታ ወይም ኢንፌክሽን ኖሮት ራሱ ወደ ሕክምና ሄዶ እስኪታከም እስከ 20 ሰው ሊያስተላልፍ ይችላል ተብሎ ይገመታል። እና በተለይ ደግሞ ይሄ ዓለም አቀፍ ጥናት ነው። እንደ ሀገራችን ከሆነ ደግሞ ያው ቶሎ ወደ ሕክምና የመሄድ እድሉም ዝቅተኛ ስለሆነ ግንዛቤውም ከዛ በላይ እንደሚሆን ይጠበቃል። ስለዚህ የቲቪን ስርጭት ለመቀነስ የሆነ ምልክቶቹ በሚታዩበት ጊዜ ቶሎ ወደ ሕክምና ሄዶ ለራስም እንዲሁም ለሌሎቹ ከማስተላለፍ መቀነስ ይቻላል ማለት ነው። ስለዚህ በዋናነት ከማህበረሰባችን የምንጠብቀው መተላለፊያ መንገዶችን ማወቅ፣ ምልክቶቹን ማወቅና ሊደረጉ የሚገባቸውን ጥንቃቄዎችንም ማወቅ ይጠበቅብናል ማለት ነው። አመሰግናለሁ።